ልጅዎ የኤፕ ወይም 504 ፕላን ካለው ከሚበለጡ ነገሮች አንዱ ልጅዎን ማስተማር የሚችሉት የሚፈልገውንና የሚያስፈልገውን እንዴት እንደሚገልጽ ነው። ይህን ራስን መወከል ይሉታል። የራስን መወከል ክህሎቶችን መገንባት ጊዜ ይወስዳል፣ ግን ለልጅዎ ሕይወት ሙሉ የሚቆይ እምነት በራስ ይሰጠዋል። ራስን መደገፍ ማለት ምንድን ነው? ራስን መደገፍ ማለት ለራስ መናገር ነው። ይህም ሌሎችን የምትወደውን፣ የማትወደውን፣ የምትፈልገውን እና የሚያስፈልግህን መንገርን ሊያካትት ይችላል። የተገደበ ንግግር ያላቸው ወይም የማይናገሩ ልጆች በምስል ሰሌዳዎች፣ በምልክት ቋንቋ ወይም በቀላል እጅ ምልክቶች ራሳቸውን ማስተዋወቅ ይችላሉ። ራስን መደገፍ የሚጀምረው ራስን ማወቅን በመጨመር ነው። የልጅዎን ራስን ማወቅ እንዲያድግ ልጅዎን በምን እንደሚበልጥ፣ ምን እንደሚከብደው እና ሲያስፈልገው እርዳታ እንዴት እንደሚጠይቅ እንዲረዳ በመርዳት ማበረታታት ትችላላችሁ። ልጅዎ በጣም ጥሩ የሚማርበትን መንገድ ስለ እንዴት እንደሚማር ከልጅዎ ጋር ተነጋገሩ። እንዲህ ማለት ትችላላችሁ። ሁሉም ሰው በተለያዩ መንገዶች ይማራል። አንዳንድ ልጆች በፍጥነት ያነባሉ፣ አንዳንዶቹ ተጨማሪ ጊዜ ይፈልጋሉ እና አንዳንዶቹ በመስማት ይሻላቸዋል። የእነሱ የፒኤ ወይም 504 ዕቅድ ለመርዳት እንዳለ አብራሩ። ሁሉም ሰው ለመማር የተለያዩ አይነት ድጋፍ ያስፈልገዋል እና እነዚህ ዕቅዶች ለእነሱ በጣም የሚስማማውን የድጋፍ አይነት ያቀርባሉ። ፒያሰፍ ልጅዎ ራሱን የማወቅ ችሎታውን እንዲያሻሽልና ራሱን መወከል እንዲማር ሊረዱ የሚችሉ መረጃዎች አሉ። በዚህ ቪዲዮ የመግለጫ ክፍል ውስጥ ያለውን ክካርዲንግ ዲዋይፍ ካርስ አንፔድ ፕሮፋይል ኪ ሊንክ ይመልከቱ። በቤት ውስጥ ራስን ማወቅና ራስን መከላከል ችሎታዎችን ልጅዎን ጥያቄዎችን በመጠየቅ ሁሉም ነገር ለነሱ ከመፍታት ይልቅ ማስተማር ትችላላችሁ። ይህ በቤተሰቡ ውስጥ ከዚህ በፊት ተከስቶ ያውቃል? በዚህ ሁኔታ አባቱ ልጁ ተበሳጭታ እንዳለች ያያል እና ምን ችግር እንዳለ ይጠይቃታል። እሷ እንዲህ ትላለች፣ የጆ ቪዲዮ በጣም ከፍ ነው እና ማሰብ አልችልም። አባቷ ችግሩን ለመፍታት ምን እንደሚረዳ ምን እንደምታስብ ይጠይቃታል። ሊኻ እንዲህ ትላለች፣ ምናልባት ጆ የኔን ኢርባድ መጠቀም ይችላል። ጆም ደስ ብሎት እንዲያደርገው ይስማማል። ወላጁ ጥያቄ ጠየቅ። ይህም ልጁን ችግሯን እንድትለይ ራስን ማወቅ እና ፍላጎቷን የሚያሟላ መፍትሄ እንዲገኝ እርሷ ራሷ እንድትናገር እድል ሰጣት። ራስን መወከል። ልጅዎ በአንድ ነገር ሲቸገር ሊጠይቋቸው የሚችሉት ሌሎች ጥያቄዎች እነዚህ ናቸው። ትንሽ እረፍት መውሰድ ይፈልጋሉ? ወይም እራት በኋላ ለመጨረስ ከዚህ በፊት 3 ተጨማሪ ጥያቄዎችን ብቻ ብታደርጉ ይረዳውታል። ለመልሳቸው ሲመልሱ ልጅዎ ድምፃቸው እንደሚቆጠር ይማራል። ብዙ ልጆች እርዳታ ይፈልጋሉ ግን እንዴት እንደሚጠይቁ አያውቁም። እንደሚከተሉት ያሉ ቀላል ሐረጎችን መጠቀም ይችላሉ። ያንን እንደገና ልታብራራልኝ ትችላለህ? ወይም ተጽፎ ሲሆን ማየት ስችል በበለጠ ጥሩ እማራለሁ። በቤት ውስጥ በሚና መጫወት መንገድ እርዳታ መጠየቅን ተለማመዱ። ይህ ልጅዎ በእውነተኛው ሕይወት እርዳታ ማጠየቅ ሲፈልግ እንዳያስፈራው ያደርገዋል። ልጅዎ ስለ ትምህርታቸው የሚደረጉ ስብሰባዎች ላይ ከመጀመሪያ ደረጃ ትምህርት ቤት ጀምሮ መሳተፍ ይችላል። በወላጅ መምህር ጉባኤ ውስጥ ከ5 ደቂቃ ጀምሮ። ክህሎታቸው እየጨመረ ሲሄድም ተሳትፏቸውን እንዲጨምሩ አበረታቷቸው። እንደገና መምጣት እንዲፈልጉ ይህን ልምድ አዎንታዊ እንዲሆን ይሞክሩ። እነሱ የሚያስደስታቸውን የሚኮሩበትን ነገር እየሰሩበት ያለ ግብ ወይም በክፍል ውስጥ የሚረዳቸውን ነገር ሊካፈሉ ይችላሉ። እንኳን ትንንሽ የመካፈል ጊዜዎችም ልጅዎ እንደተካተተና እንደተከበረ እንዲሰማው ይረዳሉ። ራስን መረዳትና ራስን መወከልን መማር ሂደት ነው። ልጅዎን መሩ፣ ያበረታቱት እና ቀስ በቀስ ራሳቸውን ለመግለጽ የበለጠ ምቾት ይሰማቸዋል። ልጆች በእነዚህ ክህሎቶች ሲያድጉ ለትምህርት ቤትና ለሕይወት የበለጠ ተዘጋጅተው ይሆናሉ። አስታውሱ፣ በዚህ ጉዞ ውስጥ ብቻዎትን አይደሉም። እርስዎ ማድረግ ይችላሉ። ስለ ልጅዎ ችሎታዎችን ማዳበር ተጨማሪ ጥያቄዎች ካሉ ፒሰር ሴንተርን ያነጋግሩ። በመስመር ላይ ሊያገኙን ይችላሉ ወይም ደውለው ከወላጅ አማካሪ የመልስ ጥሪ እንዲደርሰው ይጠይቁ።